የእናንተን አስተያየቶች ሁልጊዜ እየተከታተልን አንድ በአንድ እያነበብን እንደምንገኝ ማስረጃ አስደናቂ ፕሮግራም ይዘን መጥተናል። ጠየቃችሁ የምትገኙት ተመሳሳይ ጥያቄ ነው። ታውሱት እጅግ በጣም የሚገርም ባለውለታዬ ነው። በችግር ጊዜ አጠገቤ ሰው ባጣሁበት ጊዜ አጠገቤ መሆን የቻለ ሰው ነው። በህመሜ ጊዜ አብሮኝ የነበረ ሰው ነው። ሁላችሁም እንደምታውቁት ደግሞ ቴዲ አስተያየታችሁን ስጡን። ከዛ ባለፈ ደግሞ አዳዲስ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ማለት እወዳለሁ። እየሰራ ነበር የነበረው ከካሜራ ውጪ ብዙ ነገሮችን ስናደርግ ነበር የነበር ነው ያዝናቸውም ኬዞች። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላም ፍቅር ተመኘውላችሁ። ዛሬ የመጣሁበት ጉዳይ እጅግ በጣም ደስ የሚል ነገር ነው። ማንን እየላችሁ የመጣሁት እንግዲህ ዘላለምን ነው። ዛሬ ዘላለም እንግዲህ ለማንም ሳይናገር ለነልዑል ለማናቸውም ሳይናገር እንግዲህ አፈላልጎ የልዑል ወንድም ነው የተባለውን ሰው እንግዲህ በጥቆማ ማለት ነው የት እንደሄድ እንዳትጠይቁኝ። ቪዲዮን እኔ በትንሹ አሳያችኋለሁ። በጣም ላመሰግነውና በቃ ሰው በሚያስፈልገው ሰዓት አንተ ጉዳዩን በአካል ሄደህ ከምትሰማ እኛ እሱ ሳያቅ ይሄንን እናጣራለን ብለው ቃል በገቡት መሰረት እንግዲህ ጀግኖቻችን ብዙዎቻቸው ማለት ባችንም በተለይ በዘላለም ጉዳይ ላይ እጅግ በጣም ልናመሰግነው ይገባል። እንግዲህ ወንድም የተባለውን አፈላልጎ ነው እንግዲህ ይሄ ነገር ያገኘው። እናቱ ካወራችው የሆነ ያወራችው ነገር አለ። እሱ ምንድነው? እኔ መደጋገም አልፈልግም። ኦሬዲ ስላያችሁት ማለት ነው። ያንን ቪዲዮ ካየ በኋላ ዘላለም ምንም ጊዜ ሳይፈጅ ወንድሙ አለ የተባለበት አፈላልጎ ስልኩን ራሱ በጣም በሚገርም እንትን ነው ያገኘው የልጁን ስልክ እና እንግዲህ ትክክለኛ ወንድም ነው አይደለም የሚለውን እሱም በዲኤንኤ ምርመራ ነው መረጋገጥ የሚችለው። ግን የልዑል ወንድም ነው ተብሎ ነው ከዘላለም ጋር ያገናኙት። እና ይሄ ልጅ እንግዲህ ስለ አባታቸው ስለ በፊት ስለ ልዑል እናት በጣም ብዙ ነገሮች እየነገረው ነበር ለልዑል። ማለት ከዚህ በፊት የተፈጠሩ ነገሮች በጣም ከባድ ነገሮች እንዳሉ ልዑል በእድሜ የሚገርማችሁ ነገር ይሄ ዛሬ የተገኘው ልጅ የልዑል ወንድም የተባለው በጣም ትልቅ ሰው ነው። ዝም ብሎ ሰው እንዳይመስላችሁ ባለትዳር ነው። 3 4 ልጅ አሉኝ ብለዋል። እንግዲህ እዚሁ አዲስ አበባ ነው የሚኖረው። እና እንግዲህ ይሄ ነገር በደንብ መጣራት ስላለበት ልዑልም እንዳያቅ ተብሎ ማለት ነው። ምክንያቱም እሱ ስለ እናቱ እንትን በደል ስለ እናቱ እንትን አባቷ ምን አይነት እንትን እንዳሳለፈ መስማት የለበትም ተብሎ እሱን ሳያማክር ነው እንግዲህ ቀጥ ብሎ ይሄን ነገር አጣርቶ በውስጥ ራሱ ጉዳዩን ሂዶ እዛ ቦታ ላይ እንግዲህ ይሄን ነገር ሁሉ የሰማ ነው። እኔ በጣም የሚገርመኝ ነገር ከእናቱ ጋር ባለፈው ከተወራው እንትን ላይ አሁን ላይ የሚያወራው ይሄ ወንድም የተባለው እንትን በጣም ብዙ ተመሳሳዮች ነገሮች አሉ። የልዑል እናት ካወራችሁ እና ይሄ ሰው የሚያወራውን በጣም ነው የሚመሳሰለው ሁለቱ። አንደኛ ነገር ልዑል አሁንም ቢሆን በደንብ አድርገው እንትኑን እንትን ካሉለት የእውነት እውነቷ መውጣቷ አትቀርም። ስለ እናቱ ብዙም መድከም መልፋት አያስፈልግም። እናቱን መተው ነው ያለበት፣ ማስጨነቅ የለበትም። እሷ ያሳለፈችው መከራ ማንም ሰው አላሳለፈም። አሁን ላይ እንደዚህ ስናወራው ቀላል ሊሆን ይችላል። ሴት ሆነን ደግሞ በሴት መፍረድ አንችልም። ስለ እናቱ ትተን አሁን ላይ ማውራት ያለብን ስለ እሱ ቤተሰብ፣ በሱ በኩል ያሉ ሰዎች አባትና ልጅ እንዳይገናኝ ያደረጉ እናቱን በዛቻ እንገልሻለን እንዲያደርጉ እያስፈራሩ ከልዑል ጋር አባቱን እንዳያገኝ አድርገው ያሳደጉት እንግዲህ በልዑል ዙሪያ ያሉ ሰዎች ናቸው፣ የእሱ ዘመዶች በአባቱ በኩል ማለት ነው። ስለዚህ መጠየቅ ካለባቸውም በሕግም ሆነ በምንም እነዚህ በአባቱ ቤተሰብ የተባሉት ወገኖች ናቸው በደንብ መጠየቅ ያለባቸው። ደግሞ ብዛታቸው ሲያወሩ ራሱ የእውነት
ከገጠር እስከ አዲስ አበባ ከአዲስ አበባ አልፎ አዋሳ ሁሉ እንዳለ ነው የሚነገረው። ወንድም የተባሉት ማለት ነው። በየቦታው ነው ያለው። እግዚአብሔር ያብዛቸው። እኔ ለምን በዙ ምናምን አልልም። ሰው እንትን ባላቸውና ግን ደግሞ በዚህ ልክ ደግሞ ክፋት ለምን አስፈለገ? ወንድማቸውን ለምን በዚህ ልክ አራቁት? ይሄ ልጅ አሁን ዛሬ የተገኘው የልዑል ወንድም ስለ አባቱ መጥፎ ነገር እያወራ ነው። ልዑልን በፍጹም እንደማይፈልገው ከልዑል እናት ጋር ምንም ነገር እንደማይግባቡ በጣም ብዙ ነገሮች ሞር ደግሞ የልዑል እናት ቤተሰቦች ማለት ነው። የልዑል እናት ቤተሰብ የልዑልን አባት እንደማይፈልገው እንዳታገቢ ተብላ እንደተከለከለች በመሀል ደግሞ ሳይፈለግ ምን ይቅርታ ለቃሉ ለመስል እሱ ሲያወራው ራሱ እኔ ተሳቅቄያለሁ። እና እንደዚህ አይነት ነገር ምናምን ብሎ ሲያወራ ለሱ ትንሽ እኔ እንትን አልኩኝ ማለት አንዳንዴ ልዑል እንደዚህ ነገር ሲሰማ ለልዑል መጠንቀቅ አለባቸው። ኦሬዲ ቪዲዮን እየቆራረጡ ስለሚሉ ችግር የለውም እንጂ ልጁ የሚያወራው ነገር ዘግናኝ ነገር ነው። በቃ ማለት ሲጀምር ስለ ድሮ ነገር ስታወሪ በጣም ብዙ ቁስልሽን እንትን የሚልሽ ነገር አለ። የልዑል እናት በጣም ብዙ ስቃይ ነው ያሳለፈችው። አሁን ላይ እንደዚህ ስታያት እውነቱን አልናገርም የምትለው እውነቷን ነው። አንዳንድ ጊዜ በእሷ ቦታ ስትሆኑ ልዑልን ለማረጋጋት ብዬ ነው እንጂ እውነቱን መቼም ቢሆን ካሜራ ፊት ለፊት መጥቼ አልናገርም ያለችው እኔ እደግፋታለሁ። የእውነቴን ነው የምላችሁ። መጠየቅ ካለባቸው የእሱ ቤተሰቦች ናቸው መጠየቅ ያለባቸው በአባቱ በኩል ያሉት እንጂ እናቱ መጨነቅ የለባትም። ብዙ ስቃይ አሳልፋለች ልዑልን ለማሳደግ። በጣም ያላየችው መከራ የለም። አሁን ይሄ ሰውዬ የልዑል ወንድም የተባለው ስለ ድሮ አባቱና ስለ ልዑል እናት ሲያወራ በጣም የልዑል እናት ተገፍታ በጣም ብዙ ነገር እንደደረሰባት ነው እየተናገረ የነበረው። ሞር ደግሞ ካደገ በኋላ ልዑል እንዳይገናኙ ያደረጉት ደግሞ በሱ ዙሪያ ያሉ ልጆች አሉ። የእሱ ወንድሞች በእናት እንለያያለን ብለዋል። እንግዲህ አላቅላቸውም በአባት እንጂ በእናት አንገናኝም ብለዋል። ሞር ደግሞ እነሱም እንግዲህ ያው ታውቃላችሁ፣ በተለይ ትንሽ አባታቸው ገንዘብ ያለው ነገር ነው። ትንሽ ባለሀብት ነው። ክፍለ ሀገርም እዚህም ከተማ ምን ቦታ አለው። እሱን እንደማይካፈሉበት እንዳይከፋፈሉ ለማድረግ ማንም ሰው እንዲቀርባቸው ማንም ሰው ወንድማቸው እህታችን እንዲላቸው አይፈልጉም። በዚህ ምክንያት ነው ልዑል ዋነኛው እንትን እንዳይቀርባቸው ያደረጉት። እንግዲህ ይሄ ነው እንደዚህ ነው የሚለው እንግዲህ እውነት ይሁን ውሸት ሰውየው የሚለው ዛሬ ዘላለም ይዞት የመጣው ሰውዬ የሚያወራው ነገር እንግዲህ ይሄ ነው። ስለ ልዑል እናት የሚያወራው እንግዲህ እንደዚህ እያለ ነው። አሁን ላይ እነሱ ተበዳይ እሷ ደግሞ እንትን እንደሆነች ነው እየተናገሩ ያለው። እውነቱን እንግዲህ ፈጣሪ ይወቀው። መጨረሻ ግን ልዑል ከዚህ ነገር ማራቃቸው ሞር እሱም በአንድ በኩል እየሰራ ነው። ልዑልም ካያችሁት በአንድ በኩል ደግሞ የእሱ እነ ዘላለም ማን ነው እነ ልዑል ሶሪ እነ አቤል እነ እንትና ብሩክ ትናንት ዕለት የተሰራ ቪዲዮ ነበረ። ልዑል ሳይሰማ ያንን ቪዲዮ ቆራርጦ መልቀቅ ይችል ነበር። እናቱ ያወራችውን ማለት ነው። አልነገርኩትም፣ የደበኩት ነገር አለ፣ ውሸት ነው ያወራሁት፣ ካሜራ ፊት ለፊት እውነት እንዳወራ ትፈልጋለህ ወይ ብለው ያወሩትን በእንትን መልቀቅ አልነበረበትም። ቪዲዮውን በውስጥ መያዝ ነበረበት። እሱ ደግሞ ለቆታል። አሁን ከእናቱ ጋር ልዑል ምንድነው የሚፈጠረው? እስካሁን ድረስ ምንም የሰማሁት ነገር የለም። ኦሬዲ ቪዲዮ ከተለቀቀ ማናቸውም እድሜ ለስልክሽ ታያለሽ አይደለም? እነሱ የሚከታተሉት ይቅርና ማንም ሰው ቢሆን የሚከታተል ነው። ስለዚህ ብሩክ ትንሽ የቸኮለ ይመስለኝ ነበር ትናንት ዕለት ያንን ቪዲዮ ባይለቀው ከእናቱ ጋር እንዳይጣሉ ብዬ ፈርቼ ነበር። እንግዲህ እስካሁን ድረስ ስለ እናቱና ስለ ልዑል ምንም የሰማሁት ነገር የለም። ኦሬዲ ልዑል ይሄ ነገር ሲሰማ እንዴት ዋሸሽ ብሎ የሆነ የሚናገራት ነገር ያለ ይመስለኛል። መቼም እሱ እውነት ደረስኩኝ አሁን እያለ
እየተሯሯጠ አባቴን ላገኝ ነው ትክክለኛውን እያለ እንትን ሲል እሷ ደግሞ እንደዚህ አይነት ቃል ስትናገር ያ ቪዲዮ ደግሞ ከተጫነ በኋላ በጣም ብዙ ሰው ነው ያየው። ካያችሁ ዱካሾ ላይ የተለቀቀው ማለት ነው። እና ትንሽ አንዳንድ ጊዜ ለምንሰራቸው ስራዎች ባንቸኩል የሆነ እነሱ እንኳን በደንብ እንትን አድርገው ነው የሚለቁት። ኤዲት ተደርጎ ቪዲዮ ምናምን ተቆራርጦ ነው ዝም ብሎ እንትን አይልም እና በደንብ ጥንቃቄ አድርገው ነው የሚሰሩት። ያው እንግዲህ አንዳንዴ ትሳሳታላችሁ በሚለው እናልፈዋለን። እንግዲህ እኔም በውስጥም በእንትንም ጽፌልን ነበር ለብሩክ፣ ግን አይመልሱም እነሱ አያዩትም። ሲጀመር ኮሜንት ራሱ የሚያነቡ ይመስለኛል። አያነቡም እኮ የሆነ ብዙ ጥያቄ ብዙ ነገር ትጠይቃላችሁ፣ ግን ማናቸውም ፍቃደኛ አይደሉም ለመመለስ። ያው ከስራቸውም እንትን ጊዜም የላቸውም ብላችሁ ታልፉታላችሁ እንጂ በጣም አድካሚ ነው። ብቻ እግዚአብሔር በዚህ ነገር ላይ አላቅም። የእውነት አሁን ላይ ትንሽ ከበድ እያለን የመጣው ነገሩ ወዴት እየሄደ እንደሆነ እንዴት እንዳመራ አላቅም። በትንሹ የተጀመረ ነገር እየከረረ ነው የመጣው እና በልዑል እናት እና በልዑል አባት በእነሱ በድሮ ታሪካቸው ልዑል መጎዳትም የለበትም ማዘንም የለበትም። ማንም ሰው ጋር የሚያጋጥም ስለሆነ እነሱ ከፈለጉ ከዚህ ማምጣት የለባቸውም። ግን ራሳቸው ፈልገው ነው ሶሻል ሚዲያ ላይ ያመጡት ነገሩን። ስለዚህ ሶሻል ሚዲያ ላይ ከመጣ በኋላ ደግሞ ማንም ሰው በእነሱ እንትን ማለቱ አይቀርም። ስለዚህ ይሄ ነገር ደግሞ የልዑል እናት ሊጎዳት ይችላል። ብቻ አላቅም። ዘላለም ዛሬ የሰራው ነገር በጣም በጣም ሊመሰገን የሚገባው ጀግና ነው። ቢያንስ በትንሹ እንኳን የእሱን ቤተሰቦች እየፈላለጉ ማግኘት ለእነሱ መረጃ ይጠቅማቸዋል። ለልዑልም ብዬ ነው ማስበው። ብቻ እግዚአብሔር ይጠብቃችሁ ወንድሞቻችን፣ ክፉን ነገር ያርቅላችሁ። መልካም ነገር ነው የምንፈልገው። የልዑልን ደስታ እንዲመለስለት ሁላችሁም የእውነት በየሃይማኖታችሁ ጸሎት አድርጉለት እና በአንድ በኩል ልዑላችን የራሱን ስራ ሲሰራ፣ ዘላለም ጀግናው ደግሞ በአንድ በኩል እንግዲህ የእሱን ጉዳይ እያጣራለት እንደሆነ እንግዲህ ጀግናችን እንግዲህ ሳናመሰግን ካናልፍም። እንግዲህ ሁልጊዜም እኔ እንደምትሉት የሆነች ነገር ሲፈጠር ሰው በሰው እርስ በርስ ሲደጋገፉ ውጤታማ ነው የሚሆኑት። በእያንዳንዱ እንትን አይታችሁ ከሆነ ከዚህ በፊትም እንደዚህ በአቤል ላይ ነው በማን ነው ካልተሳሳትኩ ንገሩኝ፣ እንደዚህ ነገር ተከስቶ ነበረ። በአቤል ላይ ይመስለኛል አባትህ ምናምን የሚል ጥያቄ በጣም ረጅም ጊዜ ሆኖታል፣ አመት ምናምን ያልፋል እርግጠኛ ነኝ። በዛ ጉዳይም ብዙዎቻቸው ተረባብረው እውነቱን እንዲወጣ አድርገው ብዙ ነገር እንትን ብለው ነበር ሲተጋገዙ። ከነገራችን ላይ ሁሉም ነገር በቃ ይሄን ያክል ጊዜም አይፈጅባቸውም። ልዑልም እንትን ውስጥ እንዳይገባ እንግዲህ የተቻላቸውን እያደረጉ እያገዙት ነው። አንዳንዶች ያው ሁልጊዜ እናንተ ፊት ለፊት ሲመጡ ምናምን ነው የምትፈልጉት፣ ግን ደግሞ ከካሜራ ጀርባም ሆነው ብዙ ነገር ያጣራሉ። አሁንም ከጎኑ ናቸው። ወደፊትም እንደዛው ነው እውነቱ እስከሚወጣ ድረስ። ሞት ደግሞ አሁን ዘላለም ትኩረት አድርጎ መከታተል ያለበት ወንድም ነኝ ምንድን ነኝ የሚሉትን ሰዎች እነሱ ናቸው፣ ስለ እናቱ በደንብ የሚያውቁ። ስለዚህ እነሱን በደንብ ማጣራት አለበት። እሱም አንትን ብሎ ጀምሮ አይተወውም። በየእንትኑ እንግዲህ እየሄደ ስለሱ ወንድሞች አጎቶች የተባሉትን ማጣራቱን እንደቀጠለ ነው። እግዚአብሔር ይስጠው። እውነቴን ነው የምላችሁ። መልካም ለምትሰሩ ሰዎች ሁሉ የእውነት በምትሄዱበት ሁሉ እግዚአብሔር ይጠብቃችሁ። ሰው መሆን ለሰው በቂ ነው። ሰው መሆን ሰው ምንድን ነው ሰው ለመርዳት ሰው መሆን በቂ ነው በሚለው የእኔ አንበሳዎች ሁልጊዜም ክፉ ነገር አይንካችሁ። ነገሮችን በእርጋታ እንትን ብለው የሚሰሩ ከሆነ ብሩክም እንግዲህ ዱካሽ የሚሰራውን በአቅሙ እያገዘ ነው፣ እየሰራ ነው። አብዛኞቻችሁ በትናንት ነው ብዙዎቻችሁ ተናዳችሁበታል። ያንን ቪዲዮ እንትን ማለት አልነበረበትም።
እናቱና ልዑልን ሊያጣላቸው ነው የሚል ብዙ ኮሜንቶች እያየው ነበር። ያው ልዑል ይረዳል። ከነገራችን ላይ እናቱን የፈለገውን ነገር ቢመጣ ትንሽ ሊከፋው ሊሰማው ይችላል እንጂ ከእናቱ ጋር መቼም ቢሆን አይጣሉም። ነገሮች ሁሉ ይስተካከላሉ። ታያላችሁ በቅርቡ። ይሄ ነገር እሱም ፈልጎት አይደለም ይሄ ነገር የመጣ ልዑል እኮ አምኖ እኮ እናቱን አባቴ እናቴ ብሎ ተቀብሎ እየኖረ ነበር። ግን ደግሞ ከየት እንደመጡ ባልታወቁ ሰዎች አፈላልገው መጥተው ነው ይሄ ሁሉ ችግር የፈጠሩበት እና ይስተካከላል ብለን ተስፋ እናደርጋለን በቅርቡ። አንዳንዴ ለበጎ ነው እንደዚህ አይነት ነገሮች ሲከሰቱ፣ በተለይ ስትሰሩ እንደዚህ ነገሮች በተደጋጋሚ ስራ ልዑል በተለይ አሁን ሊያገባ ነው እንደዚህ ነው እየተባለ በሚባልበት ሰዓት እንደዚህ አይነት ነገር ሲፈጠር ትንሽ ያስደነግጣል። ሰው ማለት በደስታሽ ቀን ባለፈውም እንደዚህ አይነት ነገር ተከስቶ ቀረ ሰርጉ በኤልሳ ምክንያት። አሁን ደግሞ እንደዚህ አይነት ነገር ሲመጣበት ትንሽ ከባድ ነው ለልዑል። ግን ደግሞ እግዚአብሔር አንዳንዴ የተሻለውን ነገር እንትን ሊል ነው ብላችሁ ማሰብ ነው። የሆነ እንቅፋት ሲበዛባችሁ በምትሰሩት ስራ ለበጎ ነው ብሎ ማሰብ ነው። ልዑልም እንደዛ ብሎ ማሰብ ነው ያለበት። ለምን ሆነ ብሎ መናደድም የለበትም። ይስተካከላል ብለን ተስፋ እናደርጋለን በቅርቡ። ከእናቱም ጋር ሰላሙ ነው ወደ ድሮ እንትናቸው ይመለሳሉ ብዬ ተስፋ አደርጋለሁ። እንግዲህ ዘላለምን ዛሬ እንድታመሰግኑልኝ ነው የምፈልገው ውዶቼ። ቢያንስ በትንሹ አጣርቶ እንግዲህ ብዙ መረጃ ስለ በፊቱ ያለው ነገር በትንሹ አምጥቷል። ለማንኛውም እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። አብዛኞቻችሁ ገብታችሁ ነው የምትወጡት። ላይክ ለማድረግ ተለምናችሁ ነው የእውነት በስማም። እኔ ግን አንዳንድ ሰዎች ግን ላይክ ብታደርጉ ምን ይከፋችኋል? አሁን 600 700 ሰው ቪዲዮ ገብቶ እየተመለከተ ላይክ የሚያደርጉት በጣም የተወሰኑ እንዴት አይነት መልካሙ ሰዎች ናችሁ? የእውነት አብዛኞቻችሁ ገብታችሁ ነው የምትወጡት። ለምን እንደሆነ አላውቅም። በተለይ እኔ ጋማ ችግር አለባችሁ። መድኃኒዓለም እኔ መረጃ ከየት ከየት ሰባስቤ አምጥቼ ለእናንተ እንትን እላለሁ። እናንተ እኔ የጠየቅኩት ላይክ ብቻ ነው፣ ሰብስክራይብ ብቻ ነው። ሌላ ነገር ምንም ነገር አልፈልግም። ሞር ደግሞ በደንብ ብታበረታቱኝ ምንም አይደለም። ለማንኛውም ሰላማችሁ ይብዛ። ለምታበረታቱኝ የት ወንድሞቼ ሁላችሁንም ከልብ ነው የማመሰግነው። በሌላ ቪዲዮ እንገናኛለን። ባይ ባይ።